ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ በዛሬው ዕለት የተለያዩ የስራና ማሽነሪዎችንም ጨምሬ እንዲሁም ደግሞ 37 የሚሸጡ ማሽንም ይዤላችሁ መጥቻለሁኝ። ከናንተ የሚጠበቀው ይሄንን ቤት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ መቆየት ነው። እጅግ በጣም ብዙ ስለሆኑ የምትፈልጉትን ሞዴል አይነት መኪና ማሽን መርጣችሁ መደወል ብቻ ነው የሚጠበቅባችሁ። ቆይታችሁን ከኔ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ። ሎንግ ቤዝ ሞዴሉ 2006 ሲንግል ጋፑ ማለት ነው። ሞተር ሻንሲ ንጹህ ነው። ሁሉ ነገሩ የፋብሪካ ነው። ዋጋ 6 ሚሊዮን ነው። ቀለም በውጭ ደርቧል። ሎንግ ቤዝ ሲንግል ካፕ ሞዴሉ 2007 ሁሉ ነገሩ የፋብሪካ ዋጋ 7 ሚሊዮን። ሎንግ ቤዝ አሁንም በሽፍኑ ሞዴሉ 2015 ፋብሪካ ነው። ዋጋ 9 ሚሊዮን ነው። ሃይዙዚ ኦባማ ሞዴሉ 2022 ሁሉ ነገሩ የፋብሪካ ዋጋ 6 ሚሊዮን። ሃይዙዚ ኦባማ አሁንም ሞዴሉ 2017 የፋብሪካ ነው እንዳለ 4.8 ነው ዋጋው። ኤፍኤስአር የጭነት ሞዴሉ 2020 ሁሉ ነገሩ የፋብሪካ ዋጋ 8 ሚሊዮን 500 ሺህ ብር። ዶሳን ኤክስካቫተር ሞዴሉ 2008 ቼን ይፈልጋል። ከኤሌክትሪክ ወደ ሜካኒካል ኢንጂን የቀየረ ነው። ሌላ ምንም ችግር የለበትም። ዋጋው ከነ አካፋ 10 ሚሊዮን 500 ሺህ ብር ነው። ማለቂያ ነው። ሃይዙዚ ኦባማ ሞዴል 2011 ረጅም በረጅም 33 ወንበር ነው። ዋጋ 3 ሚሊዮን 100 ሺህ ብር። ሲኖካሶኒ ሞዴሉ 23 የፋብሪካ ነው። 11 ሚሊዮን 700 ሺህ ብር ነው። ባንክ 1 ሚሊዮን 600 ሺህ ብር አለበት። 10 ሚሊዮን 100 ሺህ ብር ለእጁ ይፈልጋል። ሃይዙዚ ኦባማ ቅጥቅጥ ነው። ሞዴሉ 2017 ረጅም በረጅም 33 ወንበር ዋጋ 4 ሚሊዮን 400 ሺህ ብር። ሲኖካሶኒ ሞዴሉ 2017 ፋብሪካ ነው። ዋጋ 7 ሚሊዮን 500 ሺህ ብር ነው። ባንክ 800 ሺህ ብር አለበት። 6.7 ለእጁ ይፈልጋል። 105 ሞዴሉ 2001 ምንም አይፈልግም። ሁሉ ነገሩ የፋብሪካ ዋጋ 2 ሚሊዮን 700 ሺህ ብር። 105 ሞዴሉ 2002 ይህ መኪና የፋብሪካ ነው። ዋጋ 3 ሚሊዮን 100 ሺህ ብር። ሃይዙዚ ኦባማ ሞዴሉ 2010 ምንም አይፈልግም። ዋጋ 2 ሚሊዮን 600 ሺህ ብር። ካሶኒ ሞዴሉ 2012 ምንም አይፈልግም። ከጨረታ የተገዛ ነው ተብሏል። ዋጋው 6 ሚሊዮን 500 ሺህ ብር ነው። ቶዮቲ ቫን ሞዴሉ 2001 ሁሉ ነገሩ የፋብሪካ ዋጋ 2 ሚሊዮን 600 ሺህ ብር። እስካቫተር ደበሎን 360 ነው። 00 በ2025 ሞዴል ናቸው። በባንክ 30 ካሽ ነው። ባንክ 7% ነው። ይመቻቻል። ዋጋ 48 ሚሊዮን ይባላል። በአንድ ወር ውስጥ ባንክ ይያያዝላችኋል። 14 ሚሊዮን 400 ሺህ ብር ነው 30% ከፍለው ሌላውን ቀሪውን ደግሞ ባንክ ይጨነቅበታል ማለት ነው። ይሄም ደቨሎን በብዛት ገብቶ እየጠበቃችሁ ይገኛል። መደወል ለምትፈልጉ ሰዎች ዱዳ ሞዴሉ 2004 ረጅም በረጅም 29 ወንበር በሊብሬ 24 ወንበር ደግሞ በማነው 29 ወንበር በወንበር በሊብሬ 24 ወንበር ነው። ግራና ቀኝ አንድ መላሽ አለው። ዋጋ 1 ሚሊዮን 900 ሺህ ብር ነው። ዱዳ ሞዴሉ 2003 ምንም አይፈልግም። 24 ወንበር ነው። ጽድት ያለ ነው። ዋጋ 1 ሚሊዮን 750 ሺህ ብር ማለቂያ እየተባለ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የመኪና አይነቶች እነዚህን ይመስላሉ። በጣም ብዙ አማራጮች አሉ። ለስራ ብትፈልጉ፣ ለመንቀሳቀሻ፣ ለተለያዩ ስራዎች ብትፈልጉ ማርቲ ገበያ ጋር ማለት በዝርዝር ታገኟቸዋላችሁ። በሰፊ ታገኟቸዋላችሁ። የምትፈልጉትን መኪና፣ የምትፈልጉትን ማሽን፣ የምትፈልጉትን በባንክ የምትገዟቸው የማሽነሪ ነገሮችንም ይዤላችሁ እየመጣሁ እገኛለሁኝ። ምክንያቱም ከዚህም በፊት በማሽነሪ ዙሪያ ብዙ ሰራ ነበረ ካስታወሳችሁ ከ2 አመት በፊት። አሁንም በእነዚህ ስራዎች እመጣለሁኝ። ሞር የምሰራው
ባንክ ያለባቸው ሆኖ አዲስ 00 የገቡት ላይ ነው። አሮጌ ብዙም አይደለም። ስለዚህ አዲስ የገባላችሁ አሁን ወርቅ መስራት ተፈቅዷል እና እንቅስቃሴ ስላለ ማንኛውም ሰው ከሚከራይ በሰዓት ከሚከፍል እንደዚህ በባንክ ገዝቶ እየሰራ የማሽኑን ዋጋ ቢከፍል ይሻለዋል ማለት ነው። ቤተሰቦች እንግዲህ ማርቲ ገበያ እንደነገርኳችሁ የተለያዩ መረጃዎችን ያደርሳችኋል። ለእናንተ ብሎ ነው ይሄንን የሚያደርገው። በተለያየ ቦታ ከአዲስ አበባ ውጭ ይገኛሉ። መረጃዎችን ስሰጣችሁ በተጨማሪ ደግሞ በውስጥ ስትመጡ የበለጠ ስለ መኪናውም ሆነ ስለ ማሽኑ በደንብ መረጃዎችን እሰጣችኋለሁ። ባንክ የሚያስፈልጉት ንግድ ፍቃድ፣ የታደሰ መታወቂያ፣ አሁን ፋይዳ መጥቷል። ፋይዳ፣ ቲን ነምበር፣ ክሊራንስ የተለያዩ ነገሮችን በማዘጋጀት እነዚህ ነገሮችን በማዘጋጀት ማለት ነው ብድሩን መውሰድ ትችላላችሁ። በአንድ ወር ውስጥ በትንሹ 20 ቀን ይፈጃል ይላሉ፣ ግን አንድ ወር የግድ ያስፈልገናል። ምክንያቱም በ20 ቀን ያልቃል የተባለው እስከ አንድ ወር ሊቆይ ይችላል። ስለዚህ እኔ ረዘም አድርጌ በአንድ ወር ውስጥ ብድሩ አልቆላችሁ የምትፈልጉትን ማሽን ይዛችሁ ወደ ስራችሁ መሄድ ትችላላችሁ። አሁን ላይ የወርቅ ስራ በደንብ እየተንቀሳቀሰ ስለሆነ ብዙ ማሽነሪዎች ሽያጭ ላይ አይገኙም፣ እንትንም አይገኝም፣ ምንድነው ኪራይ። ስለዚህ እንደዚህ በባንክ እየገቡ ስለሚገኙ የምትፈልጉትን የማሽን አይነት ለኔም ብትነግሩኝ አቀርብላችኋለሁ። ሌላው እዚህ ጋር መረጃ ስሰጥ ባንክ ካለበት ባንክ አለበት እላለሁ፣ ባንክ ከሌለበት ደግሞ ካሽ ነው ብዬ ነው የምናገረው። እንዲሁም የኔ መኪኖች እና ማሽኖች ብዙ ጊዜ ማለቂያ ነው ማስቀምጠው። ለድርድር 50,000 100,000 ከዛ በላይ የሚቀንስ መኪና የለም እኔ ጋር። በጣም ርካሽ ናቸው። ከሌላው ቦታ ሲታዩ ርካሽና ጥራት ያላቸው ህጋዊ ዶክሜንት ያላቸው ናቸው። ይሄንን ተመራጭ ያደርጋቸዋል ማለት ነው። ምክንያቱም ብዙዎቻችን መኪናውን ፈልገን ወይም ማሽኑን ፈልገን ስንሄድ ሞዴሉ ዶክሜንቱ አይሟላም፣ ባለቤቱ አይቀርብም፣ ብዙ ነገሮች አሉና እኔም እያየሁት ያለው ነገር ስላለ ግን እኛ ጋር የምትፈልጉትን ሳትንገላቱ ታገኛላችሁ። የሚሆነው እኔና እናንተ በመነጋገር ያለውን ነገር በደንብ አጥርቶና በደንብ መረጃውን አጣርቶ መሄዱ ነው። ሌላ ይሄን ይመስላል እንግዲህ የማርቲ ገበያ። እንደሚታወቀው እንደነገርኳችሁ ከዚህ በፊትም አዲስ መረጃዎችን ይዞ እየመጣ ይገኛል። እንዲሁም ደግሞ አዲስ ፕሮግራሞችን እያዘጋጀ ነው። ወደፊት በሰፊ ይመጣል። የምትወዱት የምትዝናኑበት፣ የምትገዙበት፣ የምትሸጡበት፣ የምትለውጡበት የገበያም የመዝናኛም ቻናል ነው። ወደፊትም ትወዱታላችሁ ብዬ ተስፋ አረጋለሁኝ። ስለዚህ ይህንን ቻናል እስካሁን የተከታተላችሁኝ ሁሉ እስኪ የደውል ምልክቱን ካላበራችኋት ኦል በማድረግ የዘወትር ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ለወዳጅ ዘመዶቻችሁ ከዚህ በፊት አላካፈላችሁ ከሆነ ሼር አድርጉላቸው። ብዙ መኪናዎችን ብዙ ማሽኖችን ይዘን እንቀርባለን። ለዛሬ ይዤ የመጣሁት ይሄን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። ሰላም ነው። ማርቲ ገበያ